ወደ ሁለተኛው ክፍለ ጊዜ ትምህርት ነው የምንሄደው። ሁለተኛውን ክፍል የሚያስተምሩን መምህር ፍቅረ ማርያም ጸጋዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት ቤተክርስቲያን የስብከተ ወንጌል ኃላፊ የሆኑ እሳቸው ይሆናሉ የሚያስተምሩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድም አኩቶቶ ለእግዚአብሔር በእንተ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሜ ሁላችንን ለዚህ ጊዜና ሰዓት ያደረሰንን ቅዱስ አምላካችን እግዚአብሔርን በልጁ በኢየሱስ ክርስቶስ ምስጋና አቀርባለሁ። ደግሞ ወላዲተ አምላክ ድንግል ማርያም እርሷ ከምድር የተገኘች ሰማይ ከሰማይ የሰፋች ዓለም የመስቀል ስር ገጸ በረከታችን ናትና ከቅዱሳን መላእክት ከጻድቃን ከሰማዕታት ሁሉ ጋር ስሟ የከበረና የተመሰገነ ይሁንልን። በዚህ ቅዱስ ስፍራ ላይ የምታገለግሉ የደብሩ የስብከተ ወንጌል ክፍል ኃላፊ ዶክተር አባ ጴጥሮስ፣ አባቶቼ መነኮሳት፣ ካህናት፣ እግዚአብሔር የሽበት ዘውድ የደፋላችሁ እግዚአብሔርን ብላችሁ ግቢው እንዲህ እስኪጠብ ድረስ በዚህ የቅድስና ስፍራ የተገኛችሁ ሁላችሁ በትንሣኤው ሰላም ሰላም እላችኋለሁኝ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እርሱ የቤተልሔም ሕፃን የግብፅ ስደተኛ የፍቅር እንጀራ የቀራንዮ አንበሳ የትንሣኤ በኩር ነውና ለዚህ ጊዜና ሰዓት እንድንደርስ ስለረዳን ክብርና ምስጋና ለስም አጠራሩ ይሁንልን። ከቅርብም ከሩቅም የመድኃኔ ዓለም ወዳጆችን መድኃኔ ዓለም እንዲህ ግቢው እስኪጠብ ድረስ በጉባኤ ማየት አንዳንድ ቦታዎች ላይ ለዓይናችን የሰው ረሃብ አለብን። እዚህ ደግሞ ግቢው አልበቃ ብሎ ውጭ ድረስ መንገድ እስኪዘጋ ድረስ እግዚአብሔር ሕዝቡን እንዲህ ወደ ቤቱ ሰበሰበው። ክብርና ምስጋና ለመድኃኔ ዓለም ይሁን። ደግሞ እንዲህ እንደመጣን ሁሉ በእግራችን ብቻ ሳይሆን በልባችን መተን በልባችን ለምናስበው ለምንፈልገው ሳይሆን ለሚያስፈልገን፣ ልድገመው፣ ለምንፈልገው ሳይሆን ለሚያስፈልገን ነገር ሁሉ እግዚአብሔር መፍትሄውን ይስጠን። እግዚአብሔር በረከቱን ያድለን። እግዚአብሔር ቢረዳንና ደግሞም ቢፈቅድልን የምንማማርበት የትምህርታችን መነሻ ጽንሰ ሐሳብ መዝሙረኛው ዳዊት በጻፈው የመዝሙር መጽሐፍ ላይ በመዝሙር 46 በቅንፍ 47 ቁጥር 5 ላይ ባለው ይሆናል። አርገ እግዚአብሔር በይባቤ፣ እግዚአብሔር በምስጋና ድምፅ ወደ ሰማይ አረገ። በተለይ አብይ ጾም በተጠናቀቀ በ40ኛው ቀን ዕርገት ብላ እስከ 50ኛው ቀንና ጊዜ ድረስ ቤተ ክርስቲያን ይሄን በዓል ታወሳለች። ቅድስት ቤተ ክርስቲያን ይሄንን በዓል ስታከብር በምክንያት ነው። በጣም ጥልቅ የሆኑ ነገሮች የተፈጸሙበት በዓል ነው። እንኳን አደረሳችሁ። ከፍ አድርጋችሁ መድኃኔ ዓለምን አመስግኑት። እዚህ ያደረሰንን ጌታ። እንግዲህ ከዕርገት ጋር ተያይዞ በጣም መሰረታዊ የሆኑ ነገሮች በሕይወታችን ውስጥ ከክርስቶስ ማረግ ጋር ኢንተግሬት የሚያደርጉት ተዛማጅነት ያላቸውን መሰረታዊ ሐሳቦች እንደ እግዚአብሔር ቅዱስ ፈቃድ እናወሳለን። የዚህ ትምህርት መሰረታዊ ዓላማ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከምድር ወደ ሰማይ አረገ ስንል የእርሱ ማረግ በእኛ ሕይወት ውስጥ ያለው ሚና ምንድን ነው የምንማረው የሚለውን ማሳወቅና ማስረዳት ነው። አባት ሆይ
እኔ ደካማ አገልጋይ ባሪያህ በልጆች ፊት ለአገልግሎት ስቆም በችሎታዬ ሳይሆን በምህረትህ ብዛት ቃልህን እንድመሰክር በእውቀቴም ሳይሆን በጥበብህ ብዛት ቃልህን እንድናገር በደጋፊ ብዛት ሳይሆን በክንዶችህ ምርኩዝነት እንዳምን ደግሞ እኛ አገልጋዮቹ እዚህ ቅዱስ አውደ ምሕረት ላይ ስንቆም ራሳችንን ለማሳየት ሳይሆን ያንተን አምላክነት፣ የድንግል ማርያምን ጸጋ፣ የመላእክትን ክብር፣ የቅዱሳንን አማላጅነት ለመግለጥ እንዲሆን እኔ ባሪያህን አንደበቴን አከናውን። በዚህ ቅዱስ ስፍራ ለተገኛችሁ ቁጭ ብላችሁ ለምትሰሙ እኛም ቆመን ለምናስተምረው እግዚአብሔር አምላክ አፍአዊ ያልሆነ ውሳጣዊ እዝነ ልቦናችንን ይክፈትልን። በአማርኛ ውጫዊ ያልሆነ ውስጣዊ የልድያ አይነት አይነ ልቦናችንን ያከናውንልን። እግዚአብሔር በእልልታ ድምፅ ወደ ሰማይ አረገ። በዚህ ትምህርት ውስጥ የመጀመሪያው ሐሳብ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይሄንን የዕርገት በዓል ስናከብር በተለይ ከኢትዮጵያ ውጪ ያሉቱ የሃይማኖት ወይንም እነዚህ አሃት አብያተ ክርስቲያናት የምንላቸው ወይንም በቀድሞ በነበሩ አባቶች ዘንድ የዕርገት በዓል የማይታወቅ የሚመስላቸው ብዙ ሰዎች አሉ። እኔ ግን ከመጽሐፍ ቅዱሱ ልነሳና በዓለም አቀፍ ደረጃ በተለይ አሁን ላይ የትኛውም ዲኖሚኔሽን ወይንም የሃይማኖት ተቋም የሚቀበላቸው በተለይ በክርስትና አውድ ውስጥ ክርስቶስን እንሰብካለን የሚሉት የሚቀበሏቸው አባቶች አንደኛው ሁለተኛውና ሶስተኛው መቶ ክፍለ ዘመን ውስጥ የነበሩት አባቶች የዕርገትን በዓል ምስጢር በጥልቀትና በስፋት እንዳስተማሩ መጽሐፍቶቻቸውን ገልጠን እናያለን። ይሁንና ክርስቶስ በዚህ ዓለም ላይ በስጋዌ ወራቱ 33 ዓመት ከ3 ወር ሲመላለስ ከቆየ በኋላ ቤዛነቱን ከፈጸመ በኋላ ወደ መቃብር ወርዶ ከተነሳ በኋላ ኢየሱስ ክርስቶስ ማረጉን ቅዱስ መጽሐፋችን ይነግረናል፣ ያስረዳናል። በነገራችን ላይ ብዙ ሃይማኖቶችን ታውቃላችሁ። የሁሉም ሃይማኖቶች መስራቾች ጣዖታዊ የሆነ ሐሳብም ያላቸው ሃይማኖቶች መስራቾቻቸው ሃይማኖታቸውን ከሰበኩ በኋላ ሁሉም ወደ መቃብር ወርደዋል። የሁሉም ሃይማኖቶች መስራች ወደ መቃብር ከወረዱ በኋላ ድንጋይና አፈር ተጭኗቸው ስጋቸው በስብሰዋል። የክርስትና መስራች ኢየሱስ ክርስቶስ ግን ምንም እንኳን ሞተ በስጋ ብለን መለኮት የተዋሃደው ስጋ 3 ቀንና 3 ሌሊት በመቃብር ቢቆይም መቃብር ሳያሸንፈው ሞት ሳይዘው የክርስትና መስራች ክርስቶስ ተነስቷል። የሞተ ጌታ የለንም። እኛ የተነሳ ሕያው የሆነ አምላክ ነው ያለን። ኧረ ከፍ አድርጋችሁ አመስግኑት ይሄን አባት። ኢየሱስ ክርስቶስ ከማረጉ በፊት በዚህ በሉቃስ ወንጌል በ24ኛው ምዕራፍ ቁጥር 49 ላይ ደቀ መዛሙርቱን ሰብስቦ እንዲህ አላቸው፣ ኃይልን የሚሰጠውን ሞገስ የሚሰጠውን አጽናኙን መንፈስ ቅዱስ እስከምልክላችሁ ድረስ በኢየሩሳሌም ቆዩ አለ። በኢየሩሳሌም ክርስቲያኖች አንዳንድ ጊዜ በሕይወት ዘመናችን ውስጥ እግዚአብሔር ቆዩ የሚልበት ስፍራ አለ። አንድ ነገር ልንገራችሁ፣ እኛ እንቸኩላለን፣ እኛ እንፈጥናል። ብንፈጥን ግን ከእግዚአብሔር አንቀድምም እኮ ግን ይመስለናል። እና ክርስቶስ ምን አላቸው መሰላችሁ? ብዙዎቹ ክርስቶስ መነሳቱን በአንድም በሌላ መልኩ መቃብርን ድል አድርጎ መነሳቱን ሰምተዋል። ግን እነርሱ ተስፋ የሚያደርጉት በቃ ያ የሚበሉት ቂጣ፣ የሚያጠምዱት አሳ፣
የሚሰሩት የሕክምና ሙያ ከዚያ ክብር ከፍ ብሎ መታየት ነው የሚፈልጉት። ክርስቶስ ግን ሞትና መቃብርን ድል አድርጎ ከተነሳ በኋላ በተለያዩ ስፍራዎች ይገለጥላቸው ነበር። ከማረጉ በፊት ያጽናናቸዋል። አንዳንዶቹ ግን አልጸኑም። አንዳንዶቹ ረሃብ ሲሰማቸው ሰዎችን ታጠምዳላችሁ የተባሉት ሰዎች ተስፋ ቆርጠው ወደ አሳ ማጥመዳቸው የተመለሱ ነበሩ። ተስፋ በቆረጡበት ሰዓት ግን ክርስቶስ አንድ አጽናኝ ቃል ተናገራቸው። በኢየሩሳሌም ቆዩ ኃይልን እስክትቀበሉ ድረስ አላቸው። የእግዚአብሔር ልጆች አንዳንዴ በሕይወታችን ውስጥ እንዲህ ተስፋ የሚያስቆርጠን ነገር ሊኖር ይችላል። እግዚአብሔር ሆይ አንተ የት አለህ የሚያስብለን ብዙ የሕይወት ሳንካ በሕይወታችን ሊኖር ይችላል። የክርስቲያኖች ህብረት የመጀመሪያዋ ቤተ ክርስቲያን ናት። ቤተ ክርስቲያን አንድም የክርስቲያኖች ልብ ነው። እናንተ የክርስቶስ ቤተ መቅደሶች ናችሁ ስለተባለ አንድም የክርስቲያኖች ህብረት ቤተ ክርስቲያን ትባላለች። አንድም ህንፃ ቤተ ክርስቲያን ትባላለች። ስለዚህ ክርስቶስ ምን እያለ ነው? በኢየሩሳሌም ቆዩ ሲል በህብረታችሁ በጸሎታችሁ እኔ እንዲሁ መንፈስ ቅዱስን አጽናኙን እስክልክላችሁ ድረስ ኃይልን እስክልክላችሁ ድረስ በኢየሩሳሌም ቆዩ ብሎ ይህንን ቃል አጽንቶ ነገራቸው። ፈርተዋል እኮ እነሱ። አይሁዳውያን ሊገድሏቸው እኮ ይፈልጋሉ እነርሱ። በፍራቻቸው ሰዓት ግን ምን አላቸው? ግድ የለም 10 ቀናትን ታገሱ አላቸው። በኢየሩሳሌም ቆዩ። ክርስቲያኖች ዛሬ እግዚአብሔር እኔና እናንተንም በኢየሩሳሌም ቆዩ ይለናል። ለእኔና ለእናንተ ኢየሩሳሌም ቅድስት ቤተ ክርስቲያናችን ናት። ክርስቶስን የምናገኝባት፣ ስጋውን የምንበላባት፣ ደሙን የምንጠጣባት። ማር ይስሐቅ የተባለው ሊቅ እንዲህ ይላል፣ ከጥምቀት በኋላ የተሰጠን 2 ሀብት አለ ይላል። የመጀመሪያው ሀብት ቅድስት ርትዕት ቀደምት እናት የሆነች ቤተ ክርስቲያን ላለው ሰው ቤተ ክርስቲያን ሐኪም ቤቱ ናት። የትም ቦታ ቢሄድ ሕክምና የማያገኝበትን ኃጢአት እርግፍ የምታደርግለት ቤተ ክርስቲያን ናት። ከሀብት በላይ ደግሞ ሀብት የተባለው ቅዱስ ሥጋው ክቡር ደሙን የምንቀበልባት ሀብታችን ቤተ ክርስቲያን ናት ይላል ማር ይስሐቅ። ስለዚህ ምን እያለን ነው ክርስቶስ? አሁን በችግራችሁ ሰዓት፣ በመከራችሁ ሰዓት ብዙ የህይወት ሳንካ ሊኖርባችሁ ይችላል። አንዳንዶቻችን የትዳር ጉዳይ እንቆቅልሽ የሆነብን፣ አንዳንዶቻችን በትምህርት ተምረን ስኬት ያጣን፣ ከፊሎቻችን ልጅ መውለድ ያቃትን፣ ገሚሶቻችን በህመም የምንሰቃይ፣ በጣም ብዙ ተነግሮ የማያልቁ ጉዳዮች ይኖሩብናል። ዛሬም ግን እግዚአብሔር እንዲህ ይላል፣ በኢየሩሳሌም ቆዩ ይላል። በየት ቆዩ? ኢየሩሳሌም ውስጥ ያለው ጸሎት ነዋ። በጸሎታችሁ ቆዩ። ከነ ህመማችን፣ ከነ ችግራችን፣ ከነ ለቅሷችን በኢየሩሳሌም እግዚአብሔርን መጠበቅ ያስፈልጋል። ክርስቲያኖች እቺ ቤተ ክርስቲያን ለልጆቿ ብዙ ነገርን ታደርጋለች። ካመንን፣ እግዚአብሔርን ካመንን። ግን አሁን የብዙዎቻችን ችግር ምን እንደሆነ ልንገራችሁ። ክርስቶስም ይሄን አውቆ መልስ ሰጥቶናል። አሁን እዚህ ደጀ ሰላሙን አልፈን ወደ ውስጥ ስንገባ ምን እግዚአብሔርን ጠየቃችሁት? እስኪ ዛሬ መድኃኔዓለምን ምን ሹካላችሁት? እርግጠኛ ሆኜ የምነግራችሁ ብዙዎቻችሁ የጠየቃችሁት የትምህርት፣ የትዳር፣ የንግድ፣ የስልጣን ይሄንና ይሄን የመሰሉ ስጋዊና ደማዊ ጥያቄዎችን ብዙዎቻችን ጠይቀናል። የክርስትና መሰረቱ ግን ይህ አልነበረም። ክርስቶስ እንዲህ ነው ያለው በቅዱስ ማቴዎስ ወንጌል በ6ኛው ምዕራፍ ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት
ጽድቁንም ፈልጉ፣ ሌላው ሁሉ ይጨመርላችኋል። ሰምታችሁኛል ወይ ጉድ! አስቀድማችኋል የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላው ዳረጎት ነው፣ ይጨመርላችኋል። አሁን የኛ ጸሎት በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? እኛ ቤተክርስቲያን የምንመጣው እንደ ሪፖርት አቅራቢ እግዚአብሔር ሆይ ይሄ ነገር ጎሎብኛል፣ ይሄን ነገር አጥቻለሁ። እንዴ እናንተ እኮ ከቤታችሁ ከመምጣታችሁ በፊት እግዚአብሔር በደጁ መጥተን ምን እንደምንጠይቀው ተውት። ከቤታችን ከመምጣታችን በፊት ገና በእናታችን ማህፀን ሳለን በዚች ዕለት ምን እንደምንጸልይ እኮ እግዚአብሔር ያውቃል። ለዚህ ነው ጸሎተ ኪዳን ዘነግህ ላይ እምቅድመ ህሊና ኩሉ የአምር፣ ከህሊና አስቀድሞ ሁሉን ያውቃል። ሁሉን የማያውቀው ነገር ምን አለ እግዚአብሔር? ስለዚህ ደጁ ስትመጡ የመጀመሪያው ስራ እግዚአብሔር ሆይ ተመስገን ተመስገን። ብዙ ሰዎች በዚህ ሰዓት በህመም ተይዘው በአልጋ ቁራኛ ሆነው መተንፈስ አቅቷቸው በሆስፒታል ናቸው። እኔ ግን ነጭ ለብሼ ደጅህ መጥቼ ለመሳለም አብቅተኛልና ተመስገን። ብዙ ሰዎች ንስሐ ሳይገቡ ቅዱስ ሥጋው ክቡር ደሙን ሳይቀበሉ ሞት ቀድሟቸው አፈር ተጭኗቸው ድንጋይ ተጭኗቸው ወደ መቃብር ወርደዋል። ለእኔ ግን እድሜ ለንስሐ ዘመን ደግሞ ቅዱስ ሥጋህን ክቡር ደምን ተቀብዬ እንድድን እድሜ ጨመርክልኝ ተመስገን ሊባል አይገባም? መድኃኔዓለም አመስግኑታ ይሄን ጌታ ታዲያ። ስለዚህ ተመስገን ካልነው በኋላስ ምን ይቀጥል? እግዚአብሔር ሆይ ንስሐ የምገባበትን በኃጢአት ላይ የሚጨክንበትን ልብ ስጠኝ። በቃ ይሄ ነው ጸሎት። ከዚያስ በጣም ጎበዝ ከሆናችሁ ደግሞ እግዚአብሔር ሆይ ኢኒሻል ሳልቬሽን የምንለው ነገረ ድህነት የሚጠቃለልበትን ወደ መንግስት ለመግባት ማህተብ የሆነውን ቅዱስ ሥጋ ክቡር ደምህን እንድቀበል ከዚህ መንፈሳዊ ታላቅ ሱታፌ እንድሳተፍ ይሄን እድሜ ጨምረህልኛል ተመስገን። በቃ ይሄ ነው ጸሎት። ሌላውንስ ያውቃል እግዚአብሔር። ለዚህ ነው ትምህርቴን ስጀምር ጸሎታችሁ ላይ እግዚአብሔር ሆይ የምፈልገውን ሳይሆን የሚያስፈልገኝን ስጠኝ ማለት ያለብን። ደግሞ አንዳንዴ ይውላችሁ ቆዩ ስንባል ቆዩ። ህመም ውስጥ ልንሆን እንችላለን። ዛሬም እግዚአብሔር ከነ ህመምሽ በጸሎት ቦታሽ ጠብቂኝ ይላል እግዚአብሔር። ስራ ከነ ማጣትሽ ጠብቂኝ፣ ትዳር ከነ ማጣትሽ ጠብቂኝ ይላል እግዚአብሔር። ጠብቂው እግዚአብሔርን። እያለቀስሽም ቢሆን ከጸሎቱ ስፍራ ሳትጠፊ ጠብቂው። እየተንከራተትክም ቢሆን ከቅዳሴው ስፍራ ሳትጎድል ጠብቀው። ልጅ በማጣት ውስጥ ሆነሽም ከወንጌሉ ትምህርት ሳትርቂ ጠብቂው። ስልጣን በማጣት ውስጥ ሆነህ በነቀፌታ ውስጥ በስድብ ውስጥ ሆነህ እየዘመርክ ጠብቀው። እግዚአብሔርን ይመጣል። ቢዘገይም ምን የሚለው የለም የሚቀድመው የለም ተብሎ ተጽፏልና። አሁን እኛ በእኛ ጊዜ አቆጣጠር ነው እግዚአብሔርን የምንስለው። እግዚአብሔርን የምንጠብቀው በእኛ ጊዜ ስኬጁል ነው። እግዚአብሔር በሰዎች ስኬጁል ሰርቶ አያውቅ። የራሱ ጊዜ አለው። አንድ ነገር ልንገራችሁ፣ በጣም የሚያጸናችሁን ቃል እግዚአብሔርን አንድ ነገር ጠይቃችሁት ለምናችሁት እዚህ ገረገራው ስር መጣችሁ የየብላችሁ አማክራችሁት ያን የጠየቃችሁትን ጥያቄ ካልሰጣችሁ ስለ 3 ምክንያቶች ነው። ስለ ስንት ምክንያት? የመጀመሪያው እግዚአብሔርን አንድ ጉዳይ አማክራችሁት እግዚአብሔር ሆይ በሕይወቴ ይሄ ጎሏል፣ ይሄን አጥቻለሁ አሟላልኝ ብላችሁት እግዚአብሔር ያን ነገር ካላከናወነላችሁ ወይ ካልሰጣችሁ አለያ ደግሞ ካዘገየባችሁ የመጀመሪያው ያ ያልቅሳችሁ የጠየቃችሁ ጥያቄ የማይጠቅማችሁ ነገር ከሆነ እግዚአብሔር አይሰጣችሁ። የማይጠቅማችሁ ነገር ከሆነ እግዚአብሔር አይሰጣችሁ። ለምሳሌ ትዳር ጠይቃችሁት አንተ በእጮኝነት ህይወት ውስጥ በፍቅር ህይወት ውስጥ እያላችሁ በአንተ ምክንያት ሳይሆን በእጮኛ ምክንያት ያ ነገር ዲቮርስ ቢሆን ብትለያዩ፣ በአንቺ ምክንያት ሳይሆን በእጮኛሽ ምክንያት ያ የጀመርሽው የፍቅር ህይወት ቢቋረጥ እግዚአብሔር እንዳታማርሪ
ምናልባት ዘመኑ ላይ እንደምንሰማው በፍልጣናትሽን የሚልሽ ከፎቅ ላይ የሚወረውርሽ ጩቤ አንስታ የምትወጋህ መርዝ በጥብጣ የምትሰጥ ሚስት ከሆነች እግዚአብሔር አይሰጥህም። ጠብቀው ግን እግዚአብሔርን አታማራ። አንተ ስልጣን ጠይቀው ግንባርህን በብረት መሳሪያ የሚያስመታ ስልጣን ከሆነ እግዚአብሔር አይሰጥህም። ስለዚህ የምፈልገውን ሳይሆን የሚያስፈልገኝን አንተ ስጠኝ ነው ልንለው የሚገባው። እስኪ እንዲህ በሉ ሁላችሁም፣ የምፈልገውን ሳይሆን በሉ። ብዙ ናችሁ፣ ድምጻችሁን አይሰማም። የምፈልገውን ሳይሆን የሚያስፈልገኝን አንተ ታውቃለህና እርሱን ስጠኝ። ሁለተኛው እግዚአብሔርን እየየ ብላችሁ እግዚአብሔር ሆይ ይሄ ነገር ጎሏል በሕይወቴ አሟላልኝ ብላችሁት ካልሰጣችሁ ያ የጠየቃችሁት ጥያቄ ከእርሱ የሚያርቃችሁ ከሆነ እግዚአብሔር አይሰጣችሁ። ከእርሱ የሚያርቀን ነገርን እግዚአብሔር አይሰጥም። ለምሳሌ ትናንት ከትናንት ወዲያ ማድጋችን ባዶ ሲሆን፣ የዘይት ቦሃቃችን ባዶ ሲሆን፣ በድህነት ወራታችን ከቅዳሴ ማንታጣ ብዙ ሰዎች ከጸሎት ቦታው ከወንጌል አገልግሎቱ የማንታጣ ሰዎች እግዚአብሔር ስማችን ሎሮሃማ የነበረውን ሮሃማ ካደረገልን በኋላ በዕብራይስጥ ሎሮሃማ ማለት ምህረት የሌለው የእግዚአብሔር ቸርነት የማይገለጥበት ማለት ይህን ታሪክ ገልብጦ ስምሽ ሮሃማ ነው ስምህ ሮሃማ ነው አድርጎ ታሪክን ቀይሮ እግዚአብሔር በሀብት በሞገስ ሲያቆምህ ከእግዚአብሔር ቤት ብን ብለህ የምትጠፋ ከሆነ ከደጁ ከቅዳሴው ከንስሐ ሕይወት ከስጋው ደሙ የምትርቁበት ከሆነ እግዚአብሔር እናንተ የጠየቃችሁትን ጥያቄ ይሰጣችሁ። ትዳርም ይሁን ነገ ከነገ ወዲያ አግብተሹ እንቁረብ ስትይው እንዝፈን የሚልሽ እንጾም ስትላት እንብላ የምትል እጮኛ እግዚአብሔር አይሰጥም። ከእግዚአብሔር የምታርቅህን ከእግዚአብሔር የሚያርቅሽን እግዚአብሔር አይሰጥሽም፣ አይሰጥም። ስልጣንም ቢሆን እንደዛ። አንዳንዱ ሰው አይታችሁታል። ተራ ሰራተኛ በነበረበት ሰዓት ከእግዚአብሔር ደጅ አይጠፋም። እግዚአብሔር ለሹመት ሲያበቃው በጣም የሚያሳዝነው በዚህ በደጁ እንኳን ሲያልፍ ትናንት ከትናንት ወዲያ እኮ እዚህ አፈሩ ላይ እንደተንደፋድፎ የሚጸልይ የነበረው ሰው ጥሩ መኪና መንዳት ሲጀምር ማለፉ ይገርማችኋል እንዴ! ነጠላ ለብሰው የሚሄዱ እናቶችን በመኪናው ጎማ ጭቃ ረጭቷቸው ያልፋል። እጆቹን መስቀለኛ አድርጎ መሳለም ለሱ ፋራነት ይሆንበታል። የትናንት ታሪካችንን ቢረሳ ይረሳ። ታሞ የተነሳ ማንን ረሳ? ትናንት ታሞ የነበሩ ሰዎች ጠበል ቦታው የማይታጡት ከአባቶች እግር ስር ከቃል እግዚአብሔር ስር ከኪዳኑ ከማህሌቱ ከቅዳሴው የማይታጡ የነበሩ ሰዎች በህመማቸው ወራት ከህመማቸው ሲድኑ ብን ብለው ለመሳለም እንኳን አምሰው ቢዚ ነኝ የሚሉ ራሳቸውን በስራ ጫና ውስጥ እንደወጠረ ሰው የሚያደርጉ እንዴ! የትናንት የህመም ውጥረት ተረስቶ ነው እንዴ? እስኪ አንድ ጥያቄ ልጠይቃችሁ። እዚህ ውስጥ እስኪ መድኃኔዓለም ረድቶት የድንግል ማርያም አማላጅነት አግዞት ትናንት ታሞ የዳነ ሰው እስኪ ያመስግን ልስማው። እሺ ድናችኋል፣ መልካም። ነገ ስላለመታመማችሁ ዋስትና አላችሁ? ትናንት ጠበል ቦታው ላይ እምነቱን በየገዳማቱ ስትሮጡ የነበራችሁ ሰዎች ዛሬ በስራ ቢዚ ነኝ ያላችሁ ሰዎች እግዚአብሔር ከህመም ሲፈውስ ምንድነው ነገ ስላለመታመም ዋስትና? ከእግዚአብሔር ውጭ ዋስትና አለን እንዴ? ስለዚህ ክርስቲያኖች እግዚአብሔርን አንድ ነገር ጠይቀነው ለምነነው ካልሰጠን ካላከናወነልን ከደጁ እንዳንጠፋበት ከእርሱ እንዳንርቅበት ስለፈለገ። ሶስተኛው እግዚአብሔርን አንድ ነገር ጠይቃችሁት ለምናችሁት ካልሰጣችሁ ካላከናወነላችሁ በኢየሩሳሌም መቆየት እንዳለብን ይኸው ከማረጉ በፊት ትልቁ ስብከቱ የክርስቶስ ይሄን ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ነው ያላቸው። ቆዩ። ችግሮች አሉ የሉም አይደለም፣ ቆዩ። ወርቅ በእሳት ተፈትኖ ወርቅነቱ እንደሚታወቀው ሁሉ ክርስቲያናው የሚታወቀው በእሳት ተፈትኖ በመከራ በስቃይ ተፈትኖ ነው።
ወርቆች መሆናችን መረጋገጥ አለበታ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። በምን እንመረጣለን? በፈተና። እሱን ማለፍ ስንችል ነው ታላቂቱን መንግስት መውረስ የምንችለው። ስለዚህ ሶስተኛና የመጨረሻው እግዚአብሔር ጠብቁኝ የሚልበት አመክንዮ፣ እግዚአብሔር በኢየሩሳሌም በቤተ ክርስቲያን ቆዩ፣ በጸሎት ስፍራ ቆዩ የሚልበት ምክንያት አንዳንዴ እየጸለይን እየለመን ነው እግዚአብሔር የሆነን ጉዳይ ላያከናውንልን ይችላል። ሶስተኛው እግዚአብሔር የሆነን ነገር ለምነነው ካልሰጠን እጅግ በጣም ደስ የሚል ነው። ይሄንን ሌላ ጊዜ ስመጣ ነው ደስ የሚለውን ነገር የምነግራችሁ። ተስማማላችሁ? አትስማሙ? አንስማማም እያሉ ነው። አሁን ስወጣ እርግጥ ተከትላችሁ መታችሁ ንገረን ማለታችሁ ስለማይቀር ልናገር አርፌ። ሶስተኛው እጅግ ደስ የሚል ነገር ነው። እግዚአብሔርን አንድ ነገር ጠይቃችሁት ለምናችሁ ያንን ጥያቄያችሁን እናንተ በጠየቃችሁት ቀን ካልሰጣችሁ ካላከናወነላችሁ የጠየቅነው ጥያቄ ትንሽ ከሆነና እግዚአብሔር ትልቅ ነገር ካሰበልን ያን ነገር አያከናውንልንም። ለምሳሌ የሆነ የሥራ ማስታወቂያ ወጣ እንበል። 10,000 ብር ደሞዝ ነው የሚለው። ተወዳደርክ፣ ከዚያ የጽሑፍ ፈተና አለፍክ፣ ከዚያ ኢንተርቪው አለፍክ። ላልፍ ነው በቃ ምናምን ብለህ የመጨረሻው አንድ ሰው ቢፈለግ ስምህን እዛ ላይ ብታጣው እንዳታማርረው፣ እንዳታጉረመርም እግዚአብሔር ላይ ያ የቀረብህ የስንት ሺህ ብር ስራ ነው ያልኩ። ጠብቀው፣ በኢየሩሳሌም በቤተ ክርስቲያን በጸሎት ላይ ጠብቀው። እኔ አላውቅም ከሳምንት በኋላ ወይ ከወር በኋላ ዓመትም ይሁን ላንተ የ50,000 ብር ስራ አዘጋጅቶልህ ይሆናል። ጠብቁት እግዚአብሔር። በመጽሐፍ የሆነውም ይሄ ነው። 90 ዓመት የሞላት የተሰደበችው ሳራ እግዚአብሔርን ስትጠብቀው ለትዳሯ ታማኝ ሆና የክርስቶስ ምሳሌ የሆነ ልጅ ይስሐቅን የተሰጣት። ክብርና ምስጋና ለመድኃኔዓለም ይሁን። ጠብቁት እግዚአብሔርን። ቅዱስ ኢዮአቄምና ቅድስት ሐና መካን ሆነው እግዚአብሔርን ቢጠብቁ እመብርሃን ቤዛዊተ ኩሉ ዓለም ድንግል ማርያም ናት የተሰጠቻቸው። ጠብቁት፣ ግድ የለም እግዚአብሔር ይመጣል። ጠብቁት። እግዚአብሔር እጥፍ ድርብ አድርጎ መስጠት ይችላል። እኛ የጠየቅነው ጥያቄ ትንሽ ሊሆን ስለሚችል እግዚአብሔር ላይ ሰጠን ይችላል። ስለዚህ ክርስቲያኖች እግዚአብሔር ዛሬም በኢየሩሳሌም ቆዩ ይለናል። የመጀመሪያው በኢየሩሳሌም የምንቆይበት ምክንያት ጸሎታችን ቢሰማም ባይሰማም፣ አናንያ አዛርያ ሚሳኤልን ታስታውሳላችኋል? ወደ እቶኑ እሳት ሲጥሏቸው እግዚአብሔር ያድነናል። ባያድነን እንኳን አንተ ላቆምከው ምስል ምን አንልም። በቃ እግዚአብሔር ሆይ አሞኛል በሉት። ከህመሜ ብታድነኝ አመሰግንሃል፣ ባታድነኝ እንኳን ምን እልሃለሁ? አመስግኑታ መድኃኔዓለምን። ታዲያ አመስግኑት። በቃ እግዚአብሔር ሆይ ስራ ብትሰጠኝ እሰየው አመሰግንሃል፣ ባትሰጠኝስ አላጉረመርምም አመሰግንሃለሁ ብላችሁ አመስግኑት መድኃኔዓለም። ትዳር ብትይዙ እግዚአብሔር ሆይ ቀኔ ከሆነ መልካም ትዳር ስጠኝ፣ ባትሰጠኝ እንኳን ቅዱሳኑ ያሳለፉት ሕይወት አለ፣ በምናኔ ማሳለፋለና ብትሰጠኝ እሰየው፣ ባትሰጠኝ ደግሞ ተመስገን እልሃለሁ፣ አላጉረመርምም፣ አንተን እጠብቅሃለሁ በሉት መድኃኔዓለም። ጠብቁት፣ ግድ የለም በመማፀኛ ከተማችሁ በቤተ ክርስቲያን ሆናችሁ ጠብቁት። ጠብቁት፣ እግዚአብሔር ይመጣል። ስለዚህ ነገረ እርገቱን ስናስብ ክርስቶስ ኢየሩሳሌም ላይ የሰበካቸው ይሄንን ነው። ከዚያስ ሉቃስ 29:49 ላይ የመጨረሻውን ቃል ወይንም የክርስቶስ እርገት የተከናወነው ቢታንያ ላይ። ለምንድን ነው ክርስቶስ ያደረገው? 4 ነገሮችን አጠር አድርጌ ልንገራችሁና ልጨርስ። ክርስቶስን እንሰብካለን የሚሉት የሚቀበሏቸው አባቶች አንደኛው፣ ሁለተኛውና ሶስተኛው መቶ ክፍለ ዘመን ውስጥ የነበሩት አባቶች የእርገትን በዓል ምስጢር በጥልቀትና በስፋት እንዳስተማሩ መጽሐፍቶቻቸውን ገልጠን እናያለን። ለምንድን ነው ክርስቶስ ያደረገው? የመጀመሪያው ክርስቶስ ወደ ሰማይ ያረገው ተስፋችን ጥርጣሬ እንዳይኖርበት ለማረጋገጥ ነው።
ለማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ አንተ ትነሳላችሁ እያለ ሰብኳቸው ነበር፣ አስተምሯቸው ነበር። ስለዚህ ይሄ ትምህርት ጥርጣሬ እንዳይኖርበት ክርስቶስ ራሱ ምን አደረገ? ወደ ሰማይ አረገ። ሊቁ ቅዱስ ዮሐንስ አፈወርቅ በነገራችን ላይ ስለ ነገረ እርገቱ አስተምሯል። የቤተ ክርስቲያን ትምህርት ሎካል አይደለም፣ እዚህ ኢትዮጵያ ውስጥ ብቻ ያለ ትምህርት አይደለም። በዓለ እርገቱን ከ9 አበይት በዓላት መካከል ታላቅ በዓል አድርጋ ለልጆቿ ስትገልጠው እዚህ ኢትዮጵያ የተመሰረተ አይደለም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ትንሣኤው ላይ ምንም ጥርጣሬ እንዳይኖረን ክርስቶስ ወደ ሰማያት አረገ ይላል። ስለዚህ አንዱ አመክንዮ ይሄ ነው። ሁለተኛው ልባችን ምድራዊ መሆን እንደሌለበት ሲያረጋግጥልን መንፈስ ቅዱስ ሲወርድላቸው ድረስ ሰማይ ያዩ ነበር። ሰማይ ተስፋችን ነው። ስለዚህ ልባችን ምድራዊ ሳይሆን ሰማያዊ መሆኑን ሲያሳየን ቀና ብለን እንድናየው አደረገ። ሌላኛው ሶስተኛው ክርስቶስ በ40 ቀን ያጣነውን ክብር ማስመለሱን ሲያረጋግጥልን ነው። በስንተኛው ቀን አልኳችሁ? በ40ኛው ቀን። ይህንን ትምህርት የቤተ ክርስቲያናችን ሊቅ ከምንላቸው የቀደሙት አባቶች መካከል ያዕቆብ ዘስሩግ የምንለው የቤተ ክርስቲያን ሊቅ እንዲህ ይለዋል ስለ በዓለ እርገቱ የቀደሙት አባቶች። ኢትዮጵያውያን አይደሉም እነዚህ አባቶች። በነገራችን ላይ አንድ ነገር ልንገራችሁ፣ እነዚህን ከኢትዮጵያ ውጭ ያሉ አባቶችን የምንጠቅሰው በምክንያት ነው። ቤተ ክርስቲያን ኩላዊት መሆኗን እንድታውቋት ነው። ኩላዊት ያውም ስርዓተ ሰማይ ተሰርዓ በምድር የተባለባት የሰማይ ስርዓት በምድር የሚከናወንባት ብቸኛ ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንኳን ደስ ያላችሁ። በቃ በዚህ ጽኑ እርግጠኞቹን የክርስቶስን ትምህርት ሳትበርስ፣ ሳትከልስ፣ ሳታፈር፣ ሳታድስ እንደ ስሟ እንዴ ስሟ እንኳን ልንገራችሁ፣ ኦርቶዶክስ የሚለው እኮ ቃል ግዕዝ አይደለም፣ አማርኛ አይደለም፣ ወይ ሌላ የኢትዮጵያ ቋንቋ እኮ አይደለም። ኦርቶዶክስ የሚል የግሪክ ቃል ነው። ኦርቶ ማለት ቀጥተኛ ማለት ነው። ዶክስ ማለት ሃይማኖት፣ መንገድ ማለት ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟን ከግሪክ የወሰደችው ከተባለ ዘረኛ ቤተክርስቲያን ስላልሆነች ነው። ስለዚህ ቅዱስ ያዕቆብ ዘስሩግ እንዲህ ይላል የክርስቶስ ማረግን አመክንዮ ሲናገር በ40 ቀን ተስዕሎተ መልክ እንደሚጠናቀቀው ሁሉ ከእናታችን ማህፀን የፈጠርከውን አካላችንን ወደ ሰማይ ሲያርግ ወደ ሰማያዊ ፈቃድህ ከፍ ሲል አየነው ይላል። የሰው ልጅ በዚህ ምድር ከኖረ በኋላ በ40 ቀን ተስዕሎተ መልክ የሰራበትን አካሉን ወደ ሰማይ ይዞት አድርጓል። በነገራችን ላይ ይሄ 40 ቀን የሚለው ቃል ብዙ ሰዎች እናውቀዋለን። አንዳንዱ ሰው አሁን በተለይ ወጣቶች በደንብ አድምጡኝ፣ እቺን ሐሳብ ልንገራችሁና ትምህርቴን እንጠቀልላለሁ። አንዳንዱ ሰው ተስፋ ሲቆርጥ ለነከሌ ተደርጎ ለኔ ሳይደረግ ለምንድን ነው ተስፋ የምትቆርጠው ሲባል አንዳንዱ ሰው አይ እኔ የ40 ቀን እድሌ ነው ይላል። ሰምታችኋል? ይሄን ቃል የ40 ቀን እድሌ ነው የሚል ሰው አለ። በነገራችን ላይ ይሄ ቃል ዝም ብሎ ዝርው በሆነ ሁኔታ የመጣ ቃል አይደለም። የ40 ቀን እድል የሚለው ቃል በቤተ ክርስቲያናችን ቅዳሴ አትናቴዎስ ላይ በደብረ ዘይት የሚቀደስ ቅዳሴ ነው። እንዲህ ይላል ሰውን በ40 ቀኑ ድሃም ሀብታም ታደርገዋለህ ይላል። እና አንዳንዱ ሰው ይሄንን ቃል ይወስድና እንዲህ አድርጎ ይይዘዋል። አይ እኔ እኮ ድሃ ለምን ሆንኩ ብሎ ያስብና የ40 ቀን እድሌ ነው ይላል። ሀብታም ለምን ሆነ አንዳንዱ ሰው የ40 ቀን እድሉ ነው ይላል። ይሄ የ40 ቀን እድል የሚለው ቃል እግዚአብሔር ይሄ ፍሪ ዊል የሚል ነፃ ፈቃዳችንን አፍርሶ አንዱን ድሃ አንዱን ሀብታም አድርጎ ፈጠረው ወይ ደግሞ ወስኖ ጨረሰ ማለት አይደለም። ምን ማለት ነው ታዲያ? ይሄ የ40 ቀን እድል የሚለው ሐሳብ ከቤተ ክርስቲያን አውድ አንፃር እንዴት ይታያል? ተስፋዬም እንግዲህ አሁን ብሎ አንዳንዱ ሰው በተለይ ወጣቱ ራሱን ሊያጠፋ ገመድ አንገቱ ላይ ያንጠለጥላል። ለምን? አይ በቃ ሲኦል እንድገባ እኔ የ40 ቀን እድል ነው። ለምን ኃጢአት ትሰሪያለሽ እህቴ? አይ እኔ በቃ ሲኦል መግባት የ40 ቀን እድሌ ስለሆነ ሲኦል መግባቴ ካልቀረ እኔ ንስሐ ስጋው ደግሞ እያላችሁ አታድርቁኝ። በቃ ሲኦል መግባት የ40 ቀን እድሌ ነው ተወስኖብኛል የሚል ሰው አለ። ይሄ ፕሪደስቲኔሽን የምንለው አስቀድሞ መወሰን የሚባል ትምህርት ኦርቶዶክስ ውስጥ የለም። እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ያውቃል ማለት ግን አሁን ላይ ወስኖ አንተ ሲኦል ትገባለህ፣ አንቺ ገነት ትገቢያለሽ የሚል ውሳኔ ወስኖ ጨርሷል ማለት አይደለም። አሁንም እድል አለ፣ ገነት የመግባትም ወይ ሲኦል የመግባት
እድሉ እኛ እጅ ላይ ነው ያለው። ገላትያ 5:1 ላይ በነፃነት እንድንኖር ማን ነፃ ወጣ? ክርስቶስ ነፃ አውጥቶናል። አቅረበ ማይ ወእሳት ደህዴ ካበዘ ፈቀድከ፣ ከፊታችሁ እሳትና ውሃ ቀርቦላችኋል፣ ወደ ፈቀዳችሁት ሄዱ። ነፃነት አለ እንጂ እግዚአብሔር እኛን እንደ ሮቦት በሪሞት እየተቆጣጠረ ና ጽድቅ ስራ ነይ ኃጢአት አይልም። እግዚአብሔር ግን አሁን ይሄንን ስንል ግን እግዚአብሔር ሲኦልና ገነት እንደምንገባ አያውቅም ማለት ግን አይደለም። እግዚአብሔር አወቀ ማለት ደግሞ አሁን ላይ ሲኦል ወይ ገነት እንድንገባ ወስኖ ጨርሷል ማለት አይደለም። ሁለት ቃላቶችን ለዩ። እግዚአብሔር ያውቃል ማለት እግዚአብሔር ወሰነ ማለት አይደለም። እግዚአብሔር ሁሉን አዋቂ ነው፣ አዋቂ ነው። ቅዳሴ ኤጲፋኒዮስ ላይ እንዲህ ይላል፣ ሳይሆን ቀድሞ እንደሆነ አድርጎ ያልተደረገውንም እንደተደረገ አድርጎ ሁሉን ያውቃል ይላል። ነገን እግዚአብሔር ያውቃል ወይ? አዎ ያውቃል። ከነገ በኋላ ያለውን ጊዜ እግዚአብሔር ያውቃል ወይ? አዎ ያውቃል። ነገ ስለሚሆነው ነገር ግን ወስኖ ጨርሷል ወይ? እኔና እናንተ ሲኦል እንድንገባ አሁን ላይ ወስኗል ወይ? አልወሰንም እግዚአብሔር። ቅዳሴያችን ላይ ካህኑ ሀበነ እግዚኦ ንግበር ፈቃድከ ወስምረትከ በኩሉ ጊዜ ይላል አይደል? አቤቱ ሁል ጊዜ ፈቃድህን ውድህንም እንሰራ ዘንድ ስጠን ይላል። እግዚአብሔር ውዱ ምንድን ነው? ፍላጎቱ ምንድን ነው? እግዚአብሔር ፈቃዱ ምንድን ነው? ሲኦል እንድንገባ በፍጹም። እንግዲያውስ ምንድን ነው የእግዚአብሔር ፈቃድና ውዱ? ካህኑ እንደሚለው በቅዳሴ ላይ ገነት እንድንገባ የተስፋይቱን ምድር እንድንወርስ ነው። ጸሎቷ፣ ቅዳሴዋ፣ ልመናዋ ይሄ ነው። ተስፋ አትቁረጡ ክርስቲያኖች። ድሃ ስትሆኑ እግዚአብሔር ወስኖ ጨርሶብኛል አትበሉ። ቅዳሴ አትናቴዎስ ላይ ደብረ ዘይት ላይ የሚቀደስ ቅዳሴ ነው። ይሄ ቅዳሴ በብዛት ለምንድን ነው እግዚአብሔር ሰውን በ40 ቀኑ ሀብታምን ድሃም ታደርገዋለህ የተባለው? አሁን ሀብታምና ድሃ እንድንሆን በ40 ቀናችን በልጅነት በእናታችን ማህፀን ወሰነ ማለት ነው። እሱማ ከሆነ ፍሪ ዊል የምንለው ነፃ ፈቃድ የምንለውን እግዚአብሔር አፈረሰ ራሱ ማለት ነው። ይሄን ሊያደርግ ደግሞ እግዚአብሔር እንደ ሰው አይደለም። አስቀድሞ ወሰነ ካልን ልክ እንደ ምንፍቅናው ዓለም ፕሪዴስቲኔሽን አስቀድሞ ሲኦል የሚገቡትና ገነት የሚገቡትን ወስኖ ጨርሷልን አይደለም። ምን ማለት ነው? ትርጓሜው ፍቺው እንዲህ ነው። ሰውን በ40 ቀኑ ሀብታምም ድሃም ታደርገዋለህ አለ ቅዳሴያችን። ትክክል። ትርጉሙ ምንድን ነው? የሰው ልጅ እናትና ከአባቱ ዘር ከተወሰደ በኋላ በ40ኛው ቀን ተስዕሎተ መልክ ተስሎለት ያልቃል ማለት ነው። ወይንም የእጅ ቅርጽ፣ የአይን ቅርጽ፣ የጆሮ ቅርጽ፣ እግር የሚባሉት ተስዕሎተ መልክ በ40ኛው ቀን ተስሎለት ያልቃል ማለት ነው። የሕክምና ባለሙያዎች ካላችሁ ታግዙኛላችሁ። ሰው ቅርጹ የሚታወቀው እጅና እግሩ የሚሰራው በ8ኛው ሳምንት ነው ይላሉ የሕክምና ባለሙያዎች። ያ ማለት 40ኛው ቀን ማለት ነው። ስለዚህ ቤተ ክርስቲያናችን ሰውን በ40ኛው ቀን ሀብታምም ድሃም ታደርገዋለህ ብላ ቅዳሴ አትናቴዎስን ለምን ትቀድሳለች ከተባለ ሰው በ40ኛው ቀን በተሰጠው እጅና እግር ከደከመ ከሰራበት ሀብታም ይሆናል። በተሰጠው እጅና እግር ካልሰራበትስ ምን ይሆናል? ድሃ ይሆናል ማለት ነው እንጂ ነፃ ፈቃዱን እግዚአብሔር ተጋፍቶ ድሃ አደረገኝ ሀብታም አደረገኝ አይባልም። በ40 ቀናችን እጅና እግር ሰጠን ማለት ነው። ግልጽ ነኝ ቋንቋዬ? በጣም ጥሩ። በምሳሌ ልንገራችሁ። አሁን የማትሪክ ፈተና ደርሷል አይደለ? አሁን በመላው ኢትዮጵያ ትምህርት ሚኒስቴር ዳታ ይሰበስባል። ዳታው ከዚህ ከሞዴል ኤግዛም ይነሳና ማትሪክ ላይ የሚወድቁና የሚያልፉ ሰዎች አሉ ብሎ ትምህርት ሚኒስቴር ያውቃል። ከዚያ ፈተናውን በእኩል መጠን በመላው ኢትዮጵያ በተመሳሳይ ሰዓት ተማሪዎች እንዲፈተኑ ያደርጋል። አንድ ተማሪ ያን የማትሪክ ኤግዛም ቢወድቅ ትምህርት ሚኒስቴር ነው የጣለኝ ማለት ይችላል? ይችላል ወይ? አንድ ተማሪ ቢያልፍስ አይ ትምህርት ሚኒስቴር ነው ያሳለፈኝ ማለት ይችላል? የተማሪው ጥረት ነው አይደል እንዲያልፍም እንዲወድቅም የሚያደርገው። በትምህርት ሚኒስቴር ላይ ማሳበብ አይቻልም። ትምህርት ሚኒስቴር ግን አስቀድሞ የሚያውቀው ነገር አለ። የሚወድቁና የሚያልፉ ተማሪዎች እንዳሉ ማን ያውቃል? ትምህርት ሚኒስቴር ያውቃል። ቆይ ይሄም አልገባችሁም መሰለኝ። በደንብ ክሊር እንትኖች ደግሞ አሉ እናቶች ስላሉ ማለት ነው። ለምሳሌ አንዳንድ ሐኪሞች አሉ። ሐኪም ምርመራ ያካሂድና
የደም ሳምፕል ወስዶ ከመረመረ በኋላ ያ ሐኪም ምን ይለናል? አይ ከ2 ወር በኋላ ትሞታለህ ይላል። ከ2 ወር በኋላ ትሞታለህ ብሎ ያ የታመመ ሰው ከ2 ወር በኋላ በተባለው ቀን ቢሞት ሐኪሙ ገደለኝ ማለት ይችላል? ይችላል ወይ? ልክ እንደዛ ሁሉ በሐኪሙ ማሳበብ አይቻልም። ያ ሰው ህመሙ ይዞታል። ሐኪሙ የሚያውቀው ግን የደሙን ሳምፕል ወስዶ ምርመራ አድርጎ ይሄ ሰው ከ3 ወር ወይ ከ2 ወር በኋላ ይሞታል ይላል። ሐኪሙ ያ ሰው እንደሚሞት አወቀ ማለት ሐኪሙ ገደለው ማለት አይደለም። እግዚአብሔር እኔና እናንተን ፈጥሮን በነፃነት እንድንኖር አድርጎናል። በኃጢአት ያለንን ሩጫ ተመልክቶ ግን ንስሐ እንደማንገባ ልባችን የደነደነ መሆኑን እግዚአብሔር አውቆ ሲኦል እንደምንገባ እግዚአብሔር ያውቃል። ሲኦል ስንገባ ግን ሲኦል እንድገባ ያረከኝ አንተ እግዚአብሔር ነህ ማለት አንችልም። የገደልከኝ እግዚአብሔር ነህ ማለት አይቻልም። ለምን? የመዳን ቀን አሁን ነው። ንስሐ እንድንገባ ይሄ ዕድል ተሰጥቶናል። ስጋው ደሙ እንድንቀበል የገነት መግቢያ ቁልፍ የሆነውን ቅዱስ ስጋው ክቡር ደሙን አማናዊውን የክርስቶስ ስጋና ደም እንድንቀበል ይሄ ዕድል ተሰጥቶናል። ይሄንን ሳንቀበል ግን ብንሞት እግዚአብሔር ላይ ማጉረምረም አይቻልም። ስለዚህ የ40 ቀን ዕድሌ ነው እያላችሁ ተስፋ የምትቆርጡ ሰዎች ከዚህ በኋላ አስተካክሉ። እግዚአብሔር በማንም ላይ አስቀድሞ የወሰነው ውሳኔ የለም። በነፃነት እየኖርን እድሜ ደግሞ ልክ ይሄን ቃል ሰምተን ንስሐ እንድንገባ መድኃኔዓለም እድሜ ስለጨመረልን ክብርና ምስጋና ለስም አጠራሩ ይሁን። የመጨረሻው እነ ቅዱስ ያሬድ ያብራሩት አምላክ ሰው ከሆነ በኋላ ያንን ከድንግል ማርያም የነሳውን ስጋ እንዳከበረው ለማጠየቅ ቅዱስ ያሬድ ይሄንን ሲናገር እንዲህ አለ። ስጋን ይዞ ከሰማይ አልወረደም፣ ከድንግል የነሳውን ስጋ ይዞ አረገ ይላል። ክብርና ምስጋና ለአምላካችን ይሁን። ከድንግል ማርያም የነሳውን ስጋ ይሄ ነው የቤተ ክርስቲያን ትምህርት። ምክንያቱም መለኮት ረቂቅ ነው። አረጋዊ መንፈሳዊ የምንለው የቤተ ክርስቲያናችን መጽሐፍ ላይ መለኮትን ሲያብራራው አስቀድሞ ቃል ተብሎ የተገለጠውን ዮሐንስ 1:1 ላይ ሲናገር እንዲህ ይላል። ረቂቅ ነው መለኮት፣ የሚጨበጥ የሚዳሰስ የሚነካ ከዚህ እስከዚህ ያህላል አይባልም ለመለኮት። አረጋዊ መንፈሳዊ እንዲህ ይላል። ከሁሉ ነገር ረቂቁ ከሶስቱ ፌዞች ወይንም ፊዚካል ፌዝ ከምንላቸው ነፋስ ረቂቅ ነው። ከነፋስ ነፍስ ይረቃል፣ ከነፍስ መላእክት ይረቃሉ፣ ከመላእክት ደግሞ መለኮት እግዚአብሔር ይረቃል ይላል። ረቂቅ የነበረው አካል ግን ቅዱስ ኤጲፋኒዮስ ሃይማኖተ አበው አንቀጽ 54 ላይ እንዳስተማረ ትስብእትና መለኮት ሲዋሃዱ ተዋህዶ ተባለ። ክብርና ምስጋና ለአምላካችን ይሁን። ተዋህዶ ይሄ ነው። ስለዚህ ሲያርግ ይዞት ያረገው ስጋ ከማን የነሳው ነው? ከድንግል ማርያም። ስለዚህ ድንግል ማርያም ምክንያተ ድኂን እንላታል። ምክንያተ ድኂን የመዳናችን ምክንያት ናት። ግልጽ ነኝ ቋንቋዬ? አይሁላችሁ። አንዳንዴ ስለ ድንግል ማርያም ስንናገር የሚከፋቸው ሰዎች ካሉ እንደው ይውጣላችሁ። እውነት ለመናገር ክብሯ አንዳንዴ ቅድስት ነሽ፣ ብጽዕት ነሽ፣ ክብርት ነሽ፣ ንዕድ ስንላት በሐልዮ በገቢር በነቢብ ቅድስናዋን ስንገልጥ አንዳንድ ሰዎች እንዴት ብላችሁ ቤዛ ላችኋት ይሉናል። በነገራችን ላይ ቤዛ የሚለው ቃል አለቃ ኪዳነወልድ ክፍሌ ገጽ 266 ላይ ሲተረጉሙ ከዚህ በፊት በተደጋጋሚ ስለተማራችሁ እሱን ልነግራችሁ ፈልጌያለሁ። ቤዛ የሚለው ቃል አንዱ ትርጉሙ ምንድነው ከተባለ ምትክ ማለት ነው። ቅዱስ ሄሬኒዮስ የተባለው አባት በ208 ዓመተ ምህረት የነበረው አባት ይሄ ምንፍቅና የሚባለው ነገር ከመምጣቱ በፊት ሄሬኒዮስ እንኳን አሁን ይኸው ቅዱስ ያሬድን ስንጠቅስ አባ ጊዮርጊስ ዘጋስጫን ስለ ቤዛነቷ የተናገረውን ስንናገር አንዳንድ ሰዎች አይ እነዚህ ኢትዮጵያዊ ሊቃውንት ናቸው ይሉናል። ቤዛ የሚለው ቃል አንዱ ትርጉሙ ምትክ ማለት ነው። ይሄንን ቃል በቃል ሄሬኒዮስ ሲናገር ምን ነው ለአዳም ምትክ ሆኖ ንጹህ ሆኖ የተገኘው አማናዊው በግ ክርስቶስ ነው ይላል። በሔዋን ፋንታ ደግሞ she becomes the advocate of Eve ነው የሚላት። Eve ማለት ሔዋን ማለት ነው። ጠበቃ ምትክ ማለት ነው። አድቮኬት ማለት በሔዋን ፋንታ ምትክ ሆነች። እኔ ለምንድን ነው አሁን ድንግል ማርያምን እኮ አባ ሕርያቆስ ሊቁ እንኳን
ከ120 በላይ ምሳሌ ተናገረላትና ቃል ቢያጣላት በመኑ በአምሳለ መኑን አስተማስለኪ በምን አይነት ምሳሌ ክብርሽን ልናገረው? ጎሳ ልቤ ቃለ ሰናይ ልቤ ስላንቺ ቃል ቢያጣ መልካም የተባለውን ነገር ሁሉ አፈለቀ። በማብዛት አይደለም በማሳነስ ነው። ስላንቺ ቃል የለኝም አላት። ክብር ለኪዳነ ምሕረት ይሁን። አሁን እኔ በጣም እኔ አንድ ነገር ልጠይቃችሁ። አሁን እኮ ቤዛ ብንላት ቅድስት ንጽሕት ብንላት ይሄ እኮ ሰዎች ቅዱሳን አባቶቻችን የነገሩን ይዘን ነው እንዲህ የምንለው። ልጇ እኮ ይውላችሁ ድንግል ማርያምን ሲያከብራት በቃል እኮ አይደለም ከሰማያት ሰማያት ወረደና እናቴ ነሽ አላት። በማህፀኗ አደረባት በድንግልና። አስቀድማ እኮ በአምላክ ሕሊና ታስባ የነበረች እናት ናት። ደነ ዘማሪ ሚኪያስ እኮ የሚዘምሩት አንድ መዝሙር አለ እኮ አብሰራ ገብርኤል ለማርያም ወይቤላ ተወልድ ይወልድ ሚካኤል መልአክ በክነፍ ጾራ መንጦ ላይ ደመና ሰወራ። ሚስጥሩ ገብቷችሁ ያውቃል? ይሄ መዝሙር ሰው ለተዓርብ ነው የተፈጠረው፣ መላእክት ለተውር ነው የተፈጠሩት። አስቀድሞ እግዚአብሔር ሁሉ ያምር ሁሉን ስለሚያውቅ አዳም ዕፀ በለስን በልቶ እንደሚወድቅ እግዚአብሔር ያውቃል። ፈቃዱ ግን ይሄ ነበር አልነበረም። ግን ይሄንን ስለሚያውቅ በሚካኤል ክንፍ ላይ በክንፉ ሰሌዳ ላይ አስቀድሞ ስሎ አስቀምጧት ነበረ። ሚካኤልም በክንፉ ከልሎ ጠባቂዋ ሆኖ አስቀድሞ ተሹሞ ነበር ማለት ነው። ስለዚህ ድንግል ማርያምን እኛንን ቤዛ ያልናት፣ ልጇ ግን በማህፀኗ ድንግልናዋን ሳያፈርስ በክብር ነው የተወለደው። እኔ አንድ ደቂቃ ከሰጣችሁኝ አንድ ነገር ስለ ድንግል ማርያም ልንገራችሁ። ጸሎት ስናደርግ አንቺ ከመላእክት ምን ትያለሽ እንላታለን። እኛ የምናየው ዓለም እኮ በጣም ትንሹ ነው። ከመላእክት እንዴት እንደምትበልጥ ልንገራችሁና ልጨርስ። ከመላእክት በልጫለሽ የምንላል ለምን መሰላችሁ? መላእክት በኢዮር በራማ በኤረር ቢኖሩ ኃጢአት፣ በደል፣ ክፋት የሚባል ነገር በእነዚህ ሰማያት ውስጥ የለም። ስለዚህ ቅዱስ እንላቸዋለን። ኃጢአት በሌለበት ከተማ እየኖሩ ቅዱሳን ናቸው መላእክት። እመቤታችን ግን በ0017 ዓመተ ፍዳ ተወልዳ በ0047 ዓመተ ምህረት ነው ያረፈችው። 64 ዓመት በዚህ ምድር ላይ ስትኖር ኃጢአት እንደ እሾህ በሚዋጋበት እንደ እሳት በሚፋጅበት ዓለም ውስጥ ኖራ ድንግል ማርያም ተሳስታ ለማይክሮ ሰከንድ ኃጢአት፣ በደል፣ ክፋት፣ ርኩሰት በመናገር በማድረግ ደግሞም በማሰብ ድንግል ሆና የኖረች እናት ናት። ስለዚህ ከመላእክት ትበልጣለች። ክብርና ምስጋና ለድንግል ማርያም ይሁን። ኧረ ያንስባታል። ከፍ አድርጋችሁ አመስግኗት። ድገሙና መስገን። እልልታ ለስሟ፣ ምስጋና ለስሟ። እርሷ ቤዛ ስንላት አንድም ከኃጢአት ራሷን አቅባ ስለኖረች ነው። ክብር ያደለልኝ። ምስጢሩን እውቀቱን ጥበቡን ገልጾላቸው የረቀቀውን አጉልተው የራቀውን አቀርበው እንዲሁም የቤተ ክርስቲያናችን ቋንቋ በሚገባን ሁኔታ በሚገባን አገላለጽ ያስተማሩን መምህራችን መምህር ፍቅረ ማርያም ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን።